አዶናይ የሚባል አምጥተው ሶሻል ሚዲያውን በሙሉ ለመጥለፍ ሞከሩ፣ አልተቻለም። ይሄ አዶናይ አሁን ሞራል አለው። ልብሱን ጥሎ ምን ጥሎ ቤተሰቡ መኪና ገጭቶ ተብሎ እሱ ግን አይ ዶንት ኬር ራቁቱን ነግራችሁ ነበር። ይሄ እኮ መናኛ ልጅ ነው። እኔ እንዲህ አይነት ወጣት በኢትዮጵያ ምድር ይፈጠራል ብዬ አስቤ አላውቅም። ዝም ብላችሁ ቪዲዮ ሄዳችሁት። በመሰረቱ ጃኒና ወንድሙ የሚባለው ሰክረው ትግሬ ገንዘቡን መቅደጃ አባታቸው የአልሙኒየም ፋብሪካ ነው የሚጥልበት አጡ። እናቱ እኮ ታጋይ አማራን ገላ የመጣች አማርኛ መናገር እኮ አትፈልግም። ጄ እንዴ አረቆይ ከኔ አካውንት አደቀጥል እኔ አመጣዋለሁ። ስሙ አማርኛ አፍ ያገባል የምትላት እኮ ያዶናይ እናት ሐቁ ይሄ ነው። ያልተማረች ማይም ታጋይ ነች። ሴትዮ የምትኖርበትን ቤት አይታችኋል? ከየት አመጣችሁ? ፎቆቻቸውን አይታችኋል? ከየት ነው የመጣ? የተዘረፈ ገንዘብ ነው። ይሄን ወጣት ዓለም አቀፍ አድርገው እንደ ቴዎድሮስ አድሃኖም በሶሻል ሚዲያ 40-30 ሚሊዮን እንደ ስፒድ ሾው እንደሱ ከፍ አድርጎ ለትግሬ ነገር ሲነሳ በተነሳ ቁጥር እንደ ቲዩት እንደሚደረግ እንዲናገር ነው። ቋንቋ ችግር የለበትም። ከልጅነቱ ጀምሮ እየተከፈለት የተማረው ይሄ መሀይም ግን ግዕዝ አያውቅም። እንደ ጎጃም ቅኔ፣ እንደ ጎንደር፣ እንደ ሸዋ ቅኔ፣ እንደ ወሎዬ ቅኔ ቤት የተማረ አይደለም። ዲያቆንም አይደለም። ቅስናም የለውም። መጽሐፍ ቅዱስ አይችልም። ግን ይሄ ሰውዬ መጥቶ አሁን ሚዲያ ከፍቶ ፖለቲካ ነው የሚሰራው። የህዋቶች አፍ ነው ቁጭ ብሎ የትግሬ አፍ ነው። ግን ይሄ በሃይማኖት የመጣ ነው። ሲዘርፍ የከረመን አሁን ቤት አለው። ልጆቹ ከፍተኛ ትምህርት ቤት ነው የሚማሩ። መኪና አለው። ምን አለው? የሚያከራየው ቤት አለው። ኢትዮጵያ ውስጥ ቤት አለው። ቪላ አለው። ኮንዶሚኒየሞች አሉት። መኪናው ይቀያይራል። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ በመሸገው አማራ መቀነት ልጆቹን የሚያሳድግ ነው። ሐቁ ይሄ ነው። ሐቁ ይሄ ነው። ይኸውልህ ሞጣ ስለ እፎይ የሚባለው ነገር እናስፋው። በነገራችን ላይ ህዝባችን እንዳይባላ በሁለቱም ሃይማኖት ያለው በደንብ አድርጎ ዝም ብሎ ዓላማ ምንድን ነው? ምንም ጥቅም እኮ የለውም። የአማራ ህዝብ ወይ ጥሪ እናደርጋለን። እፎይ እየተባለ ነቢዩ ስፐርም ግድግዳ ላይ ይረጫል እያለ የሚያንቋሽሽ አንደኛ ሃይማኖቱን በጣም እያንቋሸሸ ነው። ሁለቱ ሃይማኖት እንዲናከስ እየሰራ ነው። ኦርቶዶክስ የደገፈ እንዳይመስላችሁ። በቶለራንስ በስምምነት የኖረን ህዝብ ወደ ሌላ ቀውስ ውስጥ የሚከትል አንድ እፎኝ የቤተ ክርስቲያን ልጅ አይደለም። ጸጉሩን አስተክሎ ስለመጣ ጳጳስ እንዳይመስል 25 ዓመት ውሻ ባቱን እየበላው ቅኔ የተቀኘ እንዳይመስል። ይሄ ሰርጎ የገባ ኤርትራዊ ሰላይ ነው ነው የምልህ። እፎይ የሚሰራው የሁለቱ ሃይማኖት ሳይቀራረብ እንዲገዳደል፣ እንዲጣላ፣ እንዲበታተን ነው። ህዝቡ በአንድ ሐሳብ መጥቶ ሀገሩን እንዳይገነባ ወደ ቴክኖሎጂ እንዳይመጣ። ይሄ ኤርትራዊ ሻቢያዎች የሚያደርጉት ነው። የአድዋ ትግሬዎች የሚያደርጉት ነው። ሄኖክ እፎይ የሚባልን ጉንዳን እኮ 80 ሺህ ጉንዳን ነው የሚከተለው በቀቀን። ሙስሊሙም በቀቀን ነው፣ ኦርቶዶክሱም በቀቀን ነው። እንዴት 80 ሺህ ጉንዳን ትቀመጣለህ? ለአንድ ወራዳ ዲያቆን አይደል፣ መምህር አይደል፣ መነኩሴ አይደል። የተማሩት አሁን ተዋረደ እኮ እፎይ የሚባል ኢየሱስ ወሸላለ የለውም አላለውም። ኦርቶዶክሶች ይህን ነገር ሸራርጉ፣ ህዝቡ ይስማው። መቆም አለበት። አንደኛ እስላምና ክርስቲያኑ እንዲቃቃር ነው። ይሄ የወያኔዎች ሴራ ነው። እፎይ ኤርትራዊ ሻቢያ ነው። if you believe or not